ሰላም እንዴት ናችሁ? ሴክሽን 1 ቨርባል ሪዝኒንግ ይላል። አናሎጂስ ኩዌሽን ነው የምንሰራው ከ1 እስከ 14 ያለው። አናሎጂስ ማለት የመጀመሪያዎቹ ጥያቄዎች ያላቸው ሪሌሽን ላይ ዲፔንድ ሆነን ከዛ በኋላ ያሉ ምርጫዎችን እነዛን ትክክለኛ መልስ መምረጥ ማለት ነው። እዚህ ጋር ለምሳሌ ሊኩዊድ ብሎ ሊትር ይላል። መጀመሪያ ማወቅ ያለብን የሊኩዊድ እና ሊትር ሪሌሽንሺፓቸው ምን እንደሆነ ነው። እዛ ላይ ዲፔንድ ሆነን ደግሞ እነዚህ ምርጫዎች ውስጥ የትኛው ትክክለኛ መልስ ሊሆን ይችላል የሚለው ነገር መልሱን እንፈልግለታለን ማለት ነው። እሺ እዚህ ጋር እንደምታዩት ሊኩዊድ ፈሳሽ ማለት ነው። ሊትር ደግሞ ፈሳሽን ለመለካት ዩኒት የሆነው ያለ የምንጠቀመው ዩኒት ማለት ነው። ስለዚህ ሜርኩሪ ኤ ላይ ሜርኩሪ ተርሞሜትር፣ ሄት ያርድ፣ ዲስታንስ ኪሎ ሜትር፣ ወተር ግላስ ይላል። ከነኚህ ሁሉ ዲስታንስ እና ኪሎ ሜትር ነው ትክክለኛ መልሱ። ዲስታንስ እና ኪሎ ሜትር የሆነበት ምክንያት ደግሞ ዲስታንስ ወይ ርቀት የሚለካው በኪሎ ሜትር ነው፣ ያው ዩኒቱ ማለት ነው። ሜይቢ ወተር በግላስ አይለካም፣ ያው ወተር ፈሳሽ ስለሆነ ፕሮባብሊ በሊትር ነው የሚለካው። ሶ ሊኩዊድ ብለን ሊትር ካልነው ዲስታንስ ብለን ኪሎ ሜትር የምንለው ሞር መልስ ይሆንናል ማለት ነው እዚህ ውስጥ። እሱ ነው መልሱ ማለት ነው። ለተጨማሪ ማብራሪያ ይሄን ማንበብ ትችላላችሁ። ሁለተኛ ደግሞ አነስቴሺያ ብሎ አነስቴሽስት ይላል። ስለዚህ ከዚህ ጋር ሊሄድ የሚችል መልስ የትኛው ነው እዚህ ውስጥ ይላል። አነስቴሽስ is the person who studies about anesthesia. So physics is person who studies about physics ነው። በቀላሉ መልስ ሊሆን የሚችለው ፊዚክስ እና ፊዚክስስት ነው። አነስቴሺያ ብለን አነስቴሽስት ካለን ፊዚክስ ብለን ፊዚሲስት እንላለን ማለት ነው። ቀጥሎ ያለው ደግሞ ፖንድ ብሎ ኦሽን ካለ ከዚህ ጋር ሊሄድ የሚችል መልስ የሚሆነው የትኛው ነው የሚለው። ፖንድ ማለት ስሞል ፓርት ኦፍ ዋተር ነው። ኦሽን ደግሞ ያው ትልቁ ነው። ፖንድ ማለት ኩሬ እንደማለት ነው። ኦሽን ደግሞ ኦሽን ትልቁ እንትን ውሃ ማለት ነው። ስለዚህ ከዚህ ጋር ሊሄድ የሚችለው አንድ መልስ ፔብል ብለው ቦልደር የሚለው ነው። ፔብል ማለት ትናንሽ ጠጠሮች ናቸው። ቦልደር ደግሞ ትላልቁ ነው። ሪቨር፣ ራፒድስ፣ ላንድ፣ ትሬን፣ አኳየርም፣ ፊሽ የሚለው መልስ አይሆንም። ፔብል ብለን ቦልደር እንላለን ማለት ነው። እሺ ቀጥሎ ያለው ዳቢስ ብሎ ኢንኮንትሮቨርቲቢሊቲ ካለ ከነኚህ ውስጥ መልስ ሊሆን የሚችለው ለምሳሌ እዚህ ጋር አንቶኒም ነው። አንቶኒም ማለት ኦፖዚት ሚኒንግ ያላቸው እንትኖች ናቸው። አሁን ዳቢየስ ማለት ዳውትፉል ማለት ነው። ኢንኮንትሮቨርቲቢሊቲ ማለት ደግሞ አንድናይብል ማለት ነው። ለእርስ በራሳቸው ተቃራኒ የሆኑ ቃላቶች ናቸው። እዚህ ውስጥ ተቃራኒ የሆነ ቃል ራፒሽየስ ብለን ጀነሬስ ስንል ነው። ራፒሽየስ ማለት ግሪዲ ወይ ደግሞ ስስታም ወይ የማይሰጥ ሰው ማለት ነው። ጀኔረስ ደግሞ ለጋሽ ወይ ሰጪ ማለት ነው። ተቃራኒ ሊሆን የሚችለው ሲ ላይ ያለው ራፒሽየስ እና ጀነሬስ ነው ማለት ነው። እዚህ ጋር ደግሞ ላይብረሪ ብሎ ካታሎጊ ካለ ከነኚህ ጋር ሊሄድ የሚችለው መልስ የትኛው ነው የምለው። ቴሌፎን፣ ዳይሬክቶሪ፣ ሬስቶራንት፣ ሜኑ፣ ኦፊስ፣ ካለንደር እነኚህ ያሉ። እሺ ላይብረሪ ሃስ ካታሎጊ ሲስተማቲክ ሊስት ኦፍ ሆልዲንግ። ላይብረሪ ውስጥ የሆነ ሆልድ የምናደርግበት ሲስተማቲክ ወይ ያው ካታሎግ ይባላል። አት ዘ ሴም ታይም ቴሌፎን ሃስ ዳይሬክተሪ ሲስተማቲክ ሊስት ኦፍ ነምበርስ ደግሞ ዳይሬክተሪ ይባላል ማለት ነው። እዚህ ጋር መልስ ሊሆን የሚችለው ቴሌፎን ብለው ዳይሬክተሪ ሲል ነው ማለት ነው። እሺ እዚህ ጋር ደግሞ ዲፍረስቴሽን ብሎ ትሮት አለ። ስለዚህ እዚህ ውስጥ ያለው መጀመሪያ ሪሌሽኑ ምንድን ነው ማወቅ ያለብን። እዚህ ውስጥ ያላቸው ሪሌሽን ምንድን ነው? ኮዝ እንደ ኤፌክት ነው። አንዱ ኮዝ አንዱ ኤፌክት ነው። ዲፍረስቴሽን ድሮትን ነው የሚያመጣው። እዚህ ጋር ደግሞ ፋስቲንግ ደግሞ መጾም ስታርቬሽን ነው የሚያመጣው መራብ። ዲፍረስቴሽን ካንኮስ ድሮት፣ ፋስቲንግ ካንኮስ ስታርቬሽን። መልስ ሊሆን የሚችለው ኤ ላይ ያለው ነው ማለት ነው። እሺ ቤከሪ ብሮ ዳፍ ካለ ከዚህ ጋር ሊሄድ የሚችል መልስ ሊሆን የሚችል የትኛው ነው የሚለው። እሺ ኤክስፕላኔሽን ዳፍ ኢስ ሮ ማቴሪያል ወርክስ ዊዝ ቤከሪ። ዳፍ ማለት ለቤከሪ የምንጠቀመው ሮ ማቴሪያል ነው። ከዚህ ጋር ሊሆን የሚችለው ግሪስ ነው። ግሪስ ማቴሪያል ዩስድ ኢን ጋራጅ ውስጥ የምንጠቀመው ማቴሪያል ግሪስ ነው። ዳፍን ለቤከሪ ነው የምንጠቀመው፣ ግሪስን ደግሞ ለጋራጅ ነው የምንጠቀመው። ዩስ አንድ ነገር የሆነ ጥቅም ነው ማለት ነው። ቀጥሎ ያለው ፖኤትስ
ፖኤትሪ ግጥምና ገጣሚ ማለት ነው። ለምሳሌ ፖኤት ሲል ግጥም ነው። ፖኤትሪ ሲል ደግሞ ገጣሚ ማለት ነው። ከዚህ ጋር ሊሄድ የሚችለው የትኛው ነው? ካርፔንተሪ ካርፔት፣ ፖተሪ ፖት፣ ድራይቨር ድራይቭ፣ አርቲስት አርት። እዚህ ጋር ለምሳሌ እዚህ ጋር ለመሸወን ነው ያመጣው። ካርፔንተሪ ብሎ ካርፔት ካለ ካርፔት እና ካርፔንተሪ ምንም የሚገናኝ ነገር አይደለም። እዚህ ጋር መልስ ሊሆን የሚችለው አርቲስት እና አርት ነው። አርቲስት ማለት አርትን የሚጫወት ሰው ነው ማለት ነው። ለምሳሌ ፖተሪ ክሬትስ ፖተሪ፣ ፖኤት ክሬትስ ፖተሪ፣ አን አርቲስት ክሬትስ አርት ይላል። ይሄኛው ነው መልስ ሊሆን የሚችለው ማለት ነው። ዚንክ ብሎ ሜታል አለ። ዚንክ ያው የሜታል አይነት ነው። እዚህ ውስጥ ከዚህ ሪሌሽን ጋር ሊሄድ የሚችለው የትኛው ነው? መጀመሪያ ስትሞክሩ እዚህ ጋር ዚንክ ኢስ ታይፕ ኦፍ ሜታል። ዚንክ ያው ኬሚስትሪ ላይ እንደተማራችሁት የሜታል አይነት ነው። ክላቭ ኢስ ታይፕ ኦፍ ስፓይስ ይላል። ክላቭ ደግሞ የስፓይስ አይነት ነው። ሪሌሽናቸው አብሮ ይሄዳሉ ማለት ነው። አርቺቭ ዳኪመንትስ ከዚህ ጋር ሊሄድ የሚችለው ሪሌሽን ምንድን ነው? ባረል ቢር፣ ጃለሪ ፒክቸርስ፣ ባርን ኮርን፣ ወይነሪ ዋይን። እዚህ ጋር አን አርቺቭ ኢስ ፕሌስ ዌር ዶክመንትስ አር ስቶርድ ኦር ዲስፕሌይድ። ያው አርቺቭ ሲባል የሆነ አንድን ዶክመንት ስቶር የምናደርግበት ወይም የምናስቀምጥበት ቦታ ነው። ጃለሪ ደግሞ ፎቶዎችን ወይ ፒክቸሮችን የምናስቀምጥበት ቦታ ስለሆነ አርቺቭ ብለን ዳኪመንትስ ካለን ጃለሪ ብለን ፒክቸርስ ነው የምንለው ማለት ነው። እሺ ኮቪድ-19 ብሎ ማስክ ካለ እዚህ ውስጥ ለዚህ ከዚህ አናሎጂ ጋር ሊመሳሰል የሚችል ምርጫ የትኛው ነው የምለው? ኮቪድ-19 እና ማስክ ሪሌሽናቸው ያ ፕሮቴክሽን ነው። ኮቪድ-19 በማስክ ነው ፕሮቴክት የምናደርገው ሰው አዘ ሴም ታይም ኤድስ ደግሞ በካንደም ነው ፕሮቴክት የምናደርገው ማለት ነው። ሪሌሽናቸው ያው የዲዚስ እና ፕሮቴክሽን ወይ ነው። መልስ ሊሆን የሚችለው ኤ ላይ ያለው ነው የሚሆነው ማለት ነው። ማስክ ኢስ ፕሪቬንቲቭ ሜዥር አገንስት ኮቪድ-19 ካንደም ኢስ ፕሪቬንቲቭ ሜዥር አገንስት ኤዲስ ስፔሲፊክ ዲዚስ። ለዛ ነው። ካኑላ ቬይን ይሄኛው ለምሳሌ ጥያቄዎች አንዳንዴ ሊከብዱ ይችላሉ። ሜቢ እንዴት ነው እንዴት ጥያቄ ልንመልሰው የምንችለው ካላችሁኝ በተደጋጋሚ ብዙ ጥያቄዎችን ፕራክቲስ በማድረግ ነው። ለተለያዩ ጥያቄዎችን ሲሰሩ ያው ያን ነገር ልምዱን እያገኛችሁ ትመጣላችሁ። ለምሳሌ ካኑላ ኢስ ኤ ቲዩብ ኢንሰርትድ ኢንቱ ቬይን ይላል። ካቴተር ኢስ ኤ ቲዩብ ኢንሰርትድ ኢንቱ ዘ ብሌደር። እዚህ ጋር ካኑላ ኤንድ ቬይን እና ካቴተር ኤንድ ብሌደር የሚለው ዘ ሴም ሪሌሽንሺፕ ኦር ዘ ሴም አናሎጂ ነው ያላቸው ማለት ነው። እዚህ ጋር ቺታ ብሎ ካብ ካለ እዚህ ጋር በቀላሉ ካብ የቺታ ልጅ ነው ወይ ከዚህ ጋር ሪሌሽን ያለው የትኛው ነው ለምለው ናይንፍ ኢስ ግራስሆፐር፣ የግራስሆፐር ልጅ ደግሞ ናይንፍ ይባላል። ቤቢ ቺታ ኢስ ካብ፣ ቤቢ ግራስሆፐር ኢስ ናይፍ ይላል። ይሄኛውን በዚህ መልኩ መያዝ ትችላላችሁ። ይሄ ነው መልሱ ማለት ነው። ሬንች ብሎ ናትስ ካለ ከዚህ ጋር ሪሌሽኑ አንድ ሪሌሽን ያለው ምንድን ነው? ሬንች ኢስ ኤ ቱል ስፔሲፊካሊ ዩዝድ ቱ ተርን ናትስ፣ ሃመር ኢስ ቱል ስፔሲፊካሊ ዩዝድ ቱ ድራይቭ ኔይልስ። መልስ ሊሆን የሚችለው ዲ ላይ ያለው ነው የሚሆነው ማለት ነው። ሬንች ብሎ ናትስ ካለ ሃመር ብሎ ኔይልስ ይሆናል ማለት ነው። አብራችሁን ስለቆያችሁን እናመሰግናለን። ቀጣይ ፓርት ደግሞ ፓርት 2 እንሰራላችኋለን። እናንተም ደግሞ ተከታተሉን። ሰብስክራይብ አድርጋችሁ ፓርቱ እንዲመጣላችሁ አድርጉ። አመሰግናለሁ።